ሰበር አሁን የገባም የአሜሪካ የኢሚግሬሽን ኃላፊዎች አስፈሪ ምስክርነት በአሜሪካ ምክር ቤት። ዛሬ በምክር ቤቱ የተነገረው ነገር ምንድነው? በዲቪ አሸናፊዎች በስደተኞችና ከመንግስት እርዳታ የሚቀበሉትን ምን አሏቸው? ዝርዝሩን በአጭሩ ላቀርብላችሁ። ዛሬ በአሜሪካ ዋሽንግተን ዲሲ አንድ ትልቅ ክስተት ተደርቷል። የትራምፕ አስተዳደር የኢሚግሬሽን ኃላፊዎች በምክር ቤት ቀርበው በሰጡት ምስክርነት የታዘዝነውን መጠነ ሰፊ የማባረር ወይም ማስ ዲፖርቴሽን ዘመቻ እንፈጽማለን ብለዋል። ይህ መግለጫ በአሜሪካ ላሉ ስደተኞች ብቻ ሳይሆን ወደ አሜሪካ ለመምጣት ለሚጠባበቁ የዲቪ አሸናፊዎችና የቪዛ ተጠባባቂዎች ምን ትርጉም አለው? የአይስ የድንበር ጥበቃና የዜግነትና ኢሚግሬሽን አገልግሎት ኃላፊዎች በሕዝብ ተወካዮች ምክር ቤት ቀርበው ነበረ። ዋናው መልእክታቸው ግልጽ ነበር። ማባረር። ፕሬዝዳንቱ አዘውናል፣ እኛም ያሉንን እናደርጋለን፣ እናባራለን ሲሉ ተደምጠዋል። ቀደም ሲል ወንጀለኞች ላይ ብቻ ያተኮረ የነበረው አሳር ተቀይሮም አሁን መጠነ ሰፊ ወይም ማስ ወደሚል ተሸጋግሯል። ዜጎቻቸውን በዲፖርቴሽን ለመቀበል ፍቃደኛ ያልሆኑ አገራት ላይ ኢትዮጵያን ጨምሮ ማለት ነው የቪዛ እገዳው ተጠናክሮ እንደሚቀጥልም ፍንጭ ሰጥተዋል። የኢሚግሬሽን መስሪያ ቤት ትኩረቱን ወደ ማባረርና ወደ ድንበር ጥበቃ ካዞረ የቪዛ ቃለ መጠይቆች ይበልጥ ሊዘገዩ ወይም ሊሰረዙ ይችላሉ። በተለይም በኢትዮጵያ ላይ ያለው የቪዛ እገዳ ለመነሳቱም የዲፕሎማሲያዊ ግፊት ካልተጨመረበት የዲቪ አሸናፊዎች እድል አሳሳቢ ደረጃ ላይ ይገኛል። ያለ ሰነድ ለሚኖሩ ደግሞ በሚኒያፖሊስ የታየው አይነት ድንገተኛ ፍተሻ ወይም ሬድ በሌሎች ከተሞች ሊቀጥል እንደሚችል ኃላፊዎቹም ዛሬ በምስክርነታቸው ፍንጭ ሰጥተዋል። ይህ ማለት ማንኛውም ሰነድ የሌለው ሰው ለስጋት ተጋላጭ ነው። ከመንግስት ድጎማ የሚቀበሉ ማለትም ዌልፈር የሚወስዱትን በተመለከተም ከመንግስት እርዳታ የሚወስዱ ዜጎች ባሏቸው ሀገራት ላይ ጥብቅ እርምጃ እንደሚወሰድ ተገልጿል። ይህም ለግሪን ካርድ ማመልከቻዎች እንቅፋት ሊሆን ይችላል ተብሏል። መፍትሄው ምንድነው? በዚህ አስቸጋሪ ወቅት የሚከተሉትን ነገሮች ማድረግ ይጠቅማል። በአሜሪካ የምትኖሩ ወገኖች ኖ ዩር ራይት የሚሉ መመሪያዎችን ተመልከቱ። ከህግ ባለሙያዎች ጋር ተመካከሩ። ማንኛውም ህጋዊ ሰነድ፣ የግብር ወይም ታክስ ሪከርድና የስራ ፍቃድ በተገቢ ሁኔታ ያዙ። በየቀኑ የሚወጡ አዳዲስ የፖሊሲ ለውጦችን በንቃት መከታተልም ወሳኝ ነው። ያነጋገርናቸው የህግ ባለሙያዎች ለዛሀበሻ እንደገለጹት የቪዛ አገልግሎት የሚሰጠው ዩኤስሲአይኤስ የሰው ኃይሉና በጀቱን ወደ ማጣራትና ወደ ዲፖርቴሽን ሂደቶች ካዞረ መደበኛው የቪዛ ቃለ መጠይቅ ይበልጥኑ ሊራዘሙ ይችላሉ። ቀደም ባሉ ጊዜያት የወንጀል ሪከርድ ያላቸው ብቻ ይቀድሙ ነበር። አሁን ዛሬ በምክር ቤቱ ላይ ባለስልጣናቱ እንደተናገሩት ከሆነ መጠነ ሰፊ ማባረር ማለትም ማስ ዲፖርቴሽን ሲባል ማንኛውም ህጋዊ ሰነድ የሌለው ሰው የዘመቻው ሰለባ ሊሆን ይችላል።